ሰላም ጤና ይስጥልኝ የዩቲዩብ ተከታታዮች እንዴት ናችሁ? ዛሬ ጽድት ያለ ሲቪ እንዴት ማዘጋጀት እንደሚቻል አሳያችኋለሁ። ስለዚህ ክሮም ላይ ትሄዱና ክሮም ላይ ቀጥታ ፍሎ ሲቪ ብለን እንጽፋለን ማለት ነው። ፍሎ ሲቪ ብለን እንጽፋለን። ከዛ ፍሎ ሲቪ ካልን በኋላ ድረገጹን ትክክለኛ ኦፊሻል ድረገጹን ትገባላችሁ። ይሄንን ይመስላል። ስለዚህ ጽድት ያሉ ቴምፕሌቶች አሉ። እዛ ውስጥ ትገቡና ምንድነው የምታደርጉት? እዚህ ጋር ሎጊን ታደርጋላችሁ። በኢሜይላችሁ ሬጂስተር ታደርጋላችሁ። እዚህ ጋር እኔ የራስን ሬጂስተር አድርጌያለሁ ያረኩ ነኝ ያለሁት። እዚህ ጋር ቀጥታ በኢሜይላችሁ ሎጊን ታደርጋላችሁ። ሎጊን ካደረጋችሁ በኋላ የተለያዩ የሚያማምሩ የሲቪ ፎርማቶች አሉ። ከዚህ ፈልጋችሁ በፎቶ ከፈለጋችሁ ፎቶ የሌለውን ከፈለጋችሁ ምንም እንትን ሳይል ከዚህ በራሳችሁ ፎርም መጻፍም ትችላላችሁ። በዛ ፎርም ማስተካከል ትችላላችሁ ማለት ነው። ይሄው ከ20 ከ30 በላይ የሆኑ ሲቪዎች አሉ። ካያችሁ በፎቶ ያለ የሚያማምር በከለርድ የሆነ ያለ። ስለዚህ እንደዚህ አይነቱን ክሬት ለማድረግ በዚህ ዌብሳይት ላይ ገብታችሁ መጠቀም ትችላላችሁ። ይሄ ካሉት የተሻለ በጣም ጥሩ የሚባል ዌብሳይት ነው። የራሳችሁን በካስተም ክሬት ማድረግ ትችላላችሁ። ወይም ከዚህ በፊት በእጅ ጻፋችሁት ወይም በኮምፒውተር የጻፋችሁት ሲቪ ካለ አፕሎድ በማድረግ ቀጥታ ኢምፖርት በማድረግ የራሳችሁን ሲቪ ማዘጋጀት ትችላላችሁ ማለት ነው። ስለዚህ ደስ ይላል። አሁን ይሄንን መርጫለሁ እኔ። ይሄንን አንዱን ክሊክ አደርጋለሁ መሀለኛውን። ከዛ ይሄው መጥቶልኛል። ከዛ ነክስት እላለሁ። ይሄው ከዛ ክሊክ አደርጋለሁ። እዚህ ጋር ኢምፖርት ማድረግ ትችላላችሁ። ከዛ በኋላ እኔ ደግሞ ከራሴ ካስተም ፋይል አፕዴት እያደረኩ ለመጻፍ ፈልጌያለሁ። እዚህ ጋር ፎቶ አስገባለሁ። ፎቶ ካለ ፎቶ አስገባለሁ። ከዴስክቶፕ ላይ ፎቶ መርጫለሁ። ስለዚህ ለኔ በሚመች መንገድ ይሄንን ክሬት አድርጌ ፎቶን አስጠግቼ አፕላይ አደርጋለሁ። ይኸው እንደዚህ ካስተካከልኩ በኋላ አፕላይ እላለሁ። ይኸው እዚህ ጋር መጥቶልኛል። ከዛ ስም እዚህ ጋር እጽፋለሁ። ስም መጻፍ እችላለሁ። ፎቶ ካልተመቸ ደግሞ ፎቶ መቀየር እችላለሁ። ቼንጅ ምሎ ላይ አፕሎድ ምሎ ላይ ገብቼ ሌላ ፎቶ ከዚህ ኦፕን ብዬ ማስገባት። ይኸው አስገብቼዋለሁ። ፎቶውን አፕሎድ አድርጌያለሁ። ከዛ እዚህ ጋር ፉል ኔም ምሎ ቦታ ላይ የራስን ስም እጽፋለሁ ማለት ነው። ስለዚህ የራስን ስም የመጀመሪያውን ካፒታል አድርጌ ጽፌያለሁ። የፋዘር ስም ጽፌያለሁ። ከዛ የሀያት ስም መጻፍ ትችላላችሁ። ፕሮፌሽናል ታይትል ምሎ አለ እዚህ ጋር። እኔ በፊዚክስ ግራጁዌት ያደረኩ ነኝ። ስለዚህ እንደዛ ብዬ መጻፍ እችላለሁ። በሌላ ፊልድ የተመረቀ ካለ የራሱን ታይትል ማስገባት ይችላል። ኢሜል ካለ ኢሜል ማስገባት ይችላል። ስልክ ቁጥር ካላችሁ ስልክ ቁጥር ማስገባት ትችላላችሁ። እዚህ ጋር 09 ኦር ፕላስ 51 ብላችሁ መጻፍ ትችላላችሁ። ከዛ ስልክ ቁጥር ጽፌያለሁ። ከዛ ምንድነው ሎኬሽን ይላል። ሎኬሽን እጽፋለሁ። ያላችሁበትን ቦታ ማለት ነው። ስለዚህ ያላችሁበትን ሀገር ኦር ያላችሁበትን ከተማ ሎኬሽን ትጽፋላችሁ። በርዝ ፕሌስ መጻፍ ትችላላችሁ። አዲ ያደርጋችሁ እዚህ ጋር የተለያዩ አሉ። እየመረጣችሁ ከዚህ ውስጥ አሁን ናሽናሊቲ የሚለውን ኢትዮጵያ ማለት እዚህ ጋር ናሽናሊቲ ኢትዮጵያ ትላላችሁ። እዚህ ጋር ካስተም እያደረጋችሁ የራሳችሁን የግል መረጃ እያንዳንዱን እዚህ ጋር መሙላት ትችላላችሁ። ከዛ ከሞላችሁ በኋላ ዴን ትላላችሁ። ይሄው ዴን አረገን። ይሄው በጎን ደግሞ ያሳያል። እናያለን። ዳውንሎድ ማድረግ ከፈለጋችሁ ዳውንሎድ ማድረግ ትችላላችሁ። እዚህ ጋር ፕላስ አይኮኗን ስትነኩ ምን አለ? ሳመሪ አለ፣ ኤጁኬሽን አለ፣ ምን አለ? እያንዳንዱ ነገር እነዚህ አሁን ሁሉንም መሙላት ትችላላችሁ። ካላችሁ ሰርቲፊኬት ያለው ሰርቲፊኬት፣ ሌላ ነገሮች ካሉ እዚህ ጋር ሰለክት እያደረጋችሁ እዚህ ጋር ፐስት
ከዛ ይሄ ሳመሪ ማለት ስለ ራሳችሁ እናንተ የምትገልጹበት ነው። ስለዚህ እዚህ ጋር ፔስት ካደረጋችሁ በኋላ ወር ከጻፋችሁ በኋላ ደን ከዛ ሌላ ኤጁኬሽን ያለ ኤጁኬሽን ትነካላችሁ። በምን ዘርፍ እንደተመረቃችሁ፣ በትምህርታችሁ ምን ያህል ጂፒ እንዳስመዘገባችሁ እያንዳንዱ ዲቴል ነገር እዛ ውስጥ አለ። እሱን ትጨምራላችሁ ማለት ነው። አሁን እዚህ ጋር ኤጁኬሽን ብያለሁ። እዚህ ጋር የራሳችሁን ውጤት የራሳችሁን የተመረቃችሁበት በቢኤስሲ በማስተርስ በፒኤችዲ ሊሆን ይችላል የተመረቃችሁበትን እዚህ ጋር ደን ትሉና ታስቀምጣላችሁ። እዚህ ጋር ገብቷል። ስለዚህ ኤጁኬሽን የሚለውን ሰርቲፊኬት ተምራችሁ ከሆነ ዲፕሎማም ከሆነ ዲግሪም ከሆነ የመጣውን ውጤቱንም ጭምር እያንዳንዱን ዲቴል ኢንፎርሜሽን እዛ ላይ ታስገባላችሁ። ቦልድ የሚደረግ ነገር ካለ እዚህ ጋር ቦልድ ያደረጋችሁ እያንዳንዱ ቦታ ላይ ማስተካከል ትችላላችሁ። አስተካክላችሁ ስትጨርሱ ከዛ ምንድነው የምታደርጉት? ደን ትላላችሁ ማለት ነው። ከዛ ደን ካረጋችሁ በኋላ ሰርቲፊኬት ካለ ሌላ ነገሮች ካሉ እዚህ ጋር ትጨምራላችሁ። የተማራችሁት ነገር ለምሳሌ በአንድ 2 እና 3 ኮርስ የሚማር ሰው ሊኖር ይችላል። የመጀመሪያ ዲግሪ 2 ጊዜ አንዱን በአካውንቲንግ ኦር ሌላውን ደግሞ በሌላ ፊልድ በሲቪል ሊሆን ይችላል። በተለያዩ ሙያ የተመረቀ ሊኖር ይችላል። ስለዚህ የተማራችሁበትን እያንዳንዱን ዶክመንት እዚህ ጋር የተማራችሁበትን ኤጁኬሽን ዘርፉን እያንዳንዱን እዚህ ጋር አድ ያደረጋችሁ ማስገባት። ከዛ በኋላ እዚህ ጋር ጽድት አድርጎ ያስቀምጣል። ስለዚህ ስንጨርስ ምንድነው የምናደርገው? እዚች ጋር ደን እንላለን። ከዛ ፕላስ አይክኖን አሁንም ነክተን ምንድነው የምንጽፈው? ስኪሎች ለምሳሌ የሚችሉትን ለምሳሌ ማይክሮሶፍት ወርድ መጻፍ፣ ፓወርፖይንት ማዘጋጀት፣ ስለ ኤክሴል አጠቃቀም፣ ስለ ማታላብ አጠቃቀም የፈለጋችሁበትን የምታውቁትን የኮምፒውተር ስኪል ካላችሁ የኮምፒውተር ስኪል ያለባችሁን ያን ስኪል እያንዳንዱን ነገር መጻፍ። ከዛ በኋላ እዚህ ጋር ትመጡና ሰርቲፊኬት ካለ ሰርቲፊኬት አድ ታደርጋላችሁ። ሰርቲፊኬት ከሌለ ላንጉጅ ደግሞ ላንጉጅ የሚችሉትን ላንጉጅ እያንዳንዱን አማርኛ፣ እንግሊዝኛ ምን ያህል እንደምትችሉ ደግሞ ናቲቭ ላንጉጁ የእናንተ ምን እንደሆነ እያንዳንዱን ነገር ትጽፋላችሁ። እዚህ ጋር ተጽፉና ከዛ ደንታ ትላላችሁ ማለት ነው። ስለዚህ እንደዚህ መጥቷል። ስለዚህ ተያይዞ ስላለ ምንድነው የምታደርጉት? እችኛው መሀል ላይ ጋፕ ትሰጣላችሁ ማለት ነው። ስለዚህ አማርኛ ካለ በኋላ ፍሉዌንትሊ የሚያወራ ከሆነ ፍሉዌንትሊ ያወራል ምለውን ነገር ለመግለጽ ይሄው በቀስት እናስተካክላለን እያንዳንዱን። ከዛ አስተካክለን እኔ አሁን ሳምፕል ያሳየው ነኝ። የራሳችሁን መጀመሪያ መጻፍ የፈለጋችሁትን ነገር እያንዳንዱን በወርድ ላይ ጽፋችሁ ስትጨርሱ ከዛ በኋላ ወደዚህ መገልበጥ ትችላላችሁ። ምንም ያን ያህል የሚቸግር ነገር የለም። ከዛ ኦኬ ብያለሁ። ሳምፕል ያሳየው ነኝ እናንተን እኔ። ከዛ በኋላ ጨርሻለሁ። ከዛ እዚህ ጋር የሚጨመር ነገር ካለ ፕሮፌሽናል ኤክስፒሪየንስ ካለ ሌላ ነገሮች ካሉ ትጨምራላችሁ። ይሄንን ይመስላል። ፒዲኤፍ በጣም ጽድት ያለ ነው። የሚመች ለማየት ማራኪ የሆነ ነው። ይሄንን ከዛ ዳውንሎድ እላለሁ። ከዛ ፕሪፔሪንግ ዩር ሪሲም ይላል። ስለዚህ ዳውንሎድ እላለሁ። ከዛ ኦፕን እላለሁ። ኦፕን ስል እዚህ ጋር እየከፈተ ነው። እንጠብቃለን። ኦፕን አረግን። እየከፈተ ነው። ይሄው ጽድት ያለ ነው። ያምራል። ለማየት ምን ለማለት የሚመች ነው። ኳሊቲው በጣም ሀይ ነው። ስለዚህ በዚህ ዌብሳይት ላይ በመግባት የራሳችሁን ሲቪ ማዘጋጀት ትችላላችሁ።
እንደ ሲቪ ማዘጋጀት እችላለሁ ምናምን የምለውን ነገር ሳትጨናነቁ በፒሲ ወይም በደስክቶፕ ወይም በስልካችሁም ሊሆን ይችላል ማዘጋጀት ትችላላችሁ። ስለተከታተላችሁ በጣም አመሰግናለሁ። ታንኪዩ